እሺ የሆነው እንደዚህ ነበር። መላ የክርስትና እምነት ተከታዮች በደስታ ከሚያከብሩት በዓላት መካከል አንዱ በሆነው በኢየሱስ ክርስቶስ ልደት ማግስት ወይም የገና ማግስት ዕለት በምኖርባት ትንሽ አፓርትመንት ውስጥ ምንም እንኳን በዓል ቢሆንም አንዳንድ ስራዎችን እየሰራው ነበረ። ሰፈራ ኮንዶሚኒየም አካባቢ የሚኖረው አጎቴ ደወለና ጠዋት አካባቢ አንድ ሰው እንደሞተ፣ ቱሉ ዲምቱ አካባቢ ሰው እንደሞተ ምንም እንኳን እኔ ባላውቀውም ግን የቅርብ ዘመዳችን እንደሆነና ለቅሶ እንድንሄድ እንዲሁም ደግሞ እነሱ ጋር በዓልንም እንድውል ነበር የደወለልኝ። ከዛ እኔም ያው በግብዣውን ባይሆን ለቅሶው አስፈላጊ ስለነበር መሄድ ከቀኑ 7 ሰዓት አካባቢ እንደሌላው ቀን መኪና አስነስቼ ከመገናኛ ወደ ቦሌ በሚወስደው መንገድ በጣም ተመጣጣኝ በሚባል ፍጥነት እየነዳው ነበረ። ነገር ግን ጋርመንት ልደርስ አካባቢ የመኪናዬ እየነዳው የነበርኩት መኪና ዳሽቦርድ ላይ ቼክ ኢንጂን ምልክቷ በርታ ነበረና ያቺ ቼክ ኢንጂን እንደበራች ለማውቃቸው መካኒኮች ደውዬ ነገርኳቸው። አንዳንድ ጊዜ እንደሚያጋጥምና ደርሼ ስመለስ እንደሚያዩልኝ ነገሩኝ እና ምንም ችግር እንደሌለው ነገሩኝ። እያልኩ ቀጥታ ሰፈራ አካባቢ ደረስኩ ማለት ነው። ምናልባት ካውቃችሁ ሰፈራ ኮንዶሚኒየም አካባቢ ደረስኩኝ። ሰፈራ ኮንዶሚኒየም ድልድዩን ካለፍኩ በኋላ ግን አንድ በጣም ከባድ የሚባል አውሎ ንፋስ መጣ። አውሎ ንፋሱም ማናችንም መኪና ያስነዳም ነበርንና ቆመን። አውሎ ንፋሱ ካለፈ በኋላ መኪናው እግሬ ያለው እንግዲህ የእግር ፍሬን ላይ ነው። ነገር ግን መኪናው እየተንቀሳቀሰ ነበር ማለት ነው። የእግር ፍሬን ላይ ነው ያለው፣ መኪናው እየተንቀሳቀሰ ነው። በመጀመሪያ ደረጃ እግሬ ተሳስቶ ነዳጅ እየረገጥኩ ነበር የመሰለኝ። ነገር ግን አልነበረም። ደግሜ ቼክ አደረግኩት። ፍሬኑ እየሰራ አልነበረም ሙሉ በሙሉ። ፍሬኑ እየሰራ ለመሆኑ ብቻ ሳይሆን እጅግ በጣም ከባድ የሚባል ትላልቅ የስፒድ ብሬኮች አሉ እዛ አካባቢ የምታውቁት ሰዎች ካላቸው እና ፍጥነቱ እየጨመረ ነው። እንደዛው 20 ኪሎ ሜትር 40 60 ምናምን እያለ እየጨመረ መጣ። በጣም አስደንጋጭ የሆነ ፍጥነት ማለት ነው። እና ማኑዋል መኪና ቢሆን ያው በማርሽ እያቀናነሳችሁ ምናምን ነገር በትንሽ ጉዳት መኪናውን ማቆም ይቻላል። በእጅ ፍሬንም የማይታሰብ ነው፣ ሊቆርጠውም ይችላል። በጣም አስደንጋጩ ነገር ደግሞ ምናልባት እዛ አካባቢ የምታውቁ ሰዎች ካላችሁ ኃይሌ ሃይወንዳይ ሞተርስ ወደሱ የሚያቋርጡ ከሰፈራ ኮንዶሚኒየም ወደ ሃይወንዳይ የሚያቋርጡ የሀገር ባህል ልብስ የለበሱ እንግዲህ በዓል ሰሞን ስለሆነ በጣም ብዙ ሰዎች ትናንሽ ልጆችን በእጃቸው ይዘው ምናምን የሚያቋርጡ ሰዎች ነበሩና እነሱ ጋር ለመድረስ ከ50 ሜትር ያነሰ ርቀት ላይ ነው ያለሁት። መኪናው በጣም አስቸግሮኛል። አሁን አማራጩ እንደማይቆም አውቃለሁ። ምንም ባደርገው አላቆመውም። ግን ሰዎችን ሳልገጭ እንዴት ራሴን ችዬ አደጋውን ልጋፈጥ ነው ከሆነ ነገር ጋር አጋጭቸው። ይህንን ሁሉ ውሳኔ ለመወሰን ደግሞ ከ20-30 ሰከንድ ያነሰ ጊዜ ነው ያለኝና ፈጣሪ ሲረዳኝ ደግሞ አንድ ትልቅ